ታላቁ ሳይንቲስት አልበርት አንስታይን የተናገራቸው ጥቅስ መሰል ትምህርቶች። ለወደፊቱ አስቤ አላውቅም፣ ያው ቶሎ መምጣቱ አይቀርም። ለሌሎች እስካልኖርክ ድረስ ያንተ መኖር ዋጋ ቢስ ነው። አንዳንድ ጊዜ ራሴን ግራ የሚገባኝ ጥያቄ እኔ ነኝ ወይስ እነሱ ናቸው ያበዱት? ዓለምን የሚገዙ 3 ታላላቅ ኃይሎች፣ እነሱም አላዋቂነት፣ ፍርሃትና ስግብግብነት ናቸው። ደስተኛ መሆን ከፈለግ ትስስርህን ከነገሮች ወይም ከሰዎች ጋር ሳይሆን ከዓላማ ጋር ይሁን። ለሰዎች በፍቅር መውደቅ የመሬት ስበት ተጠያቂ ሊሆን አይችልም። አንድ ነገር ለ6 ዓመት ሕፃን ማብራራት ካልቻልክ አንተ ራስህን በአግባቡ አልተረዳኸውም። ደካሞች ይበቀላሉ፣ ጠንካሮች ይቅር ይላሉ፣ ብልሆች ግን ንቀው ያልፋሉ። ሕይወት ልክ እንደ ሳይክል መንዳት ነው። ሚዛንህን ለመጠበቅ መንቀሳቀስ አለብህ። በእርግጠኝነት ማወቅ የሚገባ ነገር ቢኖር ቤተ መጻሕፍት የሚገኝበትን ስፍራ ነው። መሞከር እስካላቆምክ ድረስ መቼም አትወድቅም። ሰብአዊነትን በጣም እወዳለሁ፣ ነገር ግን ሰዎችን እጠላለሁ። ከዚህ በፊት ስታደርግ የነበረውን ነገር የምታደርግ ከሆነ ከዚህ በፊት የምታገኘውን ውጤት ታገኛለህ። ከትናንቱ ተማር፣ ዛሬን ኑር፣ ነገን ደግሞ ተስፋ አድርግ። አዲስ የሆነን ዓለም ለማሰስ የድሮውን ካርታ አትጠቀም። መማር ስታቆም መሞት ትጀምራለህ። ጊዜ ያስፈለገበት ብቸኛው ምክንያት ሁሉም ነገር በአንዴ መሆን ስለማይችል ነው። ፈጽሞ ስህተት ሰርቶ የማያውቅ ሰው ምንም አዲስ ነገር ያልሞከረ ሰው ነው። መረጃ ዕውቀት አይደለም። መርከብ ሁሌ ዳርቻ ላይ እስካለ ድረስ ደህንነቱ የተጠበቀ ነው። ነገር ግን መርከብ የተሰራው ለዛ አይደለም። አብራችሁን ስለቆያችሁ እናመሰግናለን። ከተመቻችሁ ላይክ ማድረግ፣ ቤተሰብ ካልሆናችሁ የደወል በተኗን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ።